والله هارس ساعات من لفال الدنيا ጨርቃችንን ጥለን ማለት ነው ምናብድላት ዱንያ የደቂቃ ሞት ናት የሚበቃት የሰከንድ ሞት ነው የሚበቃት መች እንደምን ሞት እንደማናውቅ ስለዚህ አንድ ሰዓት ሁለት ሰዓት ቀድመን ጁምዓ ሰላት ማለት ነው መስጂድ ገብተን መገኘታችን የከሰርን እንዳይመስለን ብዙ ነገር ውጪ ያመለጠን እንዳይመስለን والله ለአላህ በሰጠነው ነገር ሁላ ካወቅንበት አትራፊነን أترافينا والله قل كوّقنا إذن أيها الإخوان تلما قطعت هذا الله لراسي مودون لنا أنتم سلم مود يا أخرى قدائك الله لا يدلنا عندنا يسوي سينا الله غفور الرحيم يوانا من يسجنكنا المسجد الله غفور الرحيم عندهنا ولاكو الله شديد العقاب منه مؤمن منور ያለበት ማለት ነው በፍራቻም በክጀላም ነው ለዛም الله سبحانه وتعالى ስለብዙ ነብያት ማለት ነው በሱረቱ الانبياء ከተናገረ በኋላ ምን አለ እንደኛ ያለ يعبدوننا رغبا ورهبا وكانوا لنا خاشعين እነዚህ የተናገርናቸው ነብያት እኛንም የሚከጀሉ ለእኛንም የሚፈሩ ከዛም በተጨማሪ ለኛም የተናነሱ ሆነው እኔን ይገዙኝ ይላል አላህ Subhanahu Wa Ta'ala ሁሌ የአላህ ረህመት ብቻ ሰፊ መስሎ ናም ሰፊ ነው ያ ብቻ ሊያታልለን አይገባ